አንዴ እንኳን አታሶችም 12 ልጅ እሺ ወይዘሮ አስካለች እንኳን ወደ ስነ ልቦና ማማከሪያ ማዕከላችን በሰላም መጣሽ። አመሰግናለሁ። እሺ ከአንዳንድ ጥያቄዎች ነው የምጀምረው። ማለት ትዳር ነሽ? አዎ ማለት ትዳር እግዚአብሔር ይመስገን። በጣም ጥሩ። ስንት ልጆች አሉሽ? 12 ልጆች እግዚአብሔር ይመስገን። 12 ልጆች? አዎ። ምን ማለትሽ ነው ወይዘሮ አስካለች? እንዴ ይሄን ሁሉ ልጅ መውለድ ምን የሚሉት ቡድን ማለት ምን ማለት ነው? እዚያውም በዚህ ዘመን እንዴ ምን ማለት? ባሌን እኮ በጣም ነው የምወደው። ባሌን እኮ በጣም ነው የምወደው። አዎ። አይ አንቺስ በዛ። ይኸውልሽ ወይዘሮ አስካለች እኔም እኮ ሲጋራዬን በጣም ነው የምወደው። ሲጋራዬን አየሽ፣ አንዳንድ ጊዜ ሲጋራዬን ካፌ አወጣዋለሁ። ሁሉ ጊዜ አላስገባው። አልገባኝም እኮ ማለትማ በቃ 12 ልጅ ሙሉ እስኪደርስ እንደዚህ ማስወጣት ምን ለማድረግ መቻል አለብን? ይሄ ካልሆነ በዚህ ኑሮ ውድነት እንዴት ሊሆን ይችላል? አንዳንዴ ማውጣት ምን ለማድረግ አለብሽ? አላውቅም እንዴ ሰምከት አንቺ ባሳብኩ 12 ልጅ አትወለጂ ባልኩ አሶች እኮ ነው ያልኩሽ። ሰው ምን ነው 12 ልጅ ሙሉ ወይዘሮ አስካለች ታሳረዛለች። አለቅ ማለት ነው 12 ልጅ ሙሉ እንዴ! ቀጣይ መተጋገዝ ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰውልስ ዶክተር እሞታለሁ እንዴ? እሱማ መች ይቀራል፣ ሁላችንም ሟቾች ነን። አረ መርፌ እፈራለሁ ዶክተር። አይዞህ አትጨንቅ፣ እኔም እፈራለሁ። እኔ የምልህ ግን ዶክተር ቀዶ ጥገና ስታደርግ ለስንተኛ ጊዜ ነው? አሁን አንተ ከምሰራ ጋር የመጀመሪያ አሁን እግርህን እንዳታንቀሳቀስ